የኢሳያስና የደብረጽዮን የአደባባይ ጥምረት አብይን ለመጣል ጀዋር ምን አለ? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ዕለት በአፍሪካ ቀንድ የፖለቲካ መድረክ ላይ ማንም ሰው ያላሰበውን ብዙዎች ደግሞ በጭራሽ ሊሆን አይችልም ብለው የደመደሙትን አዲስ ምዕራፍ ተመልክተናል። ትላንትና በደም አቀራራቢ ጦርነት ውስጥ የነበሩ አንዱ ለሌላ ውድቀት ሌትና ቀን ሲሰሩ የነበሩ ኃይሎች ዛሬ በአንድ አደባባይ በአንድ ድምፅና በአንድ ዓላማ ተሰልፈው ብቅ ብለዋል። አዎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፈጠሩት ያልተጠበቀ የአደባባይ ጥምረት ቀጠናውን እያንቀጠቀጠው ይገኛል። የጥምረት ግን ለሰላም ነው ወይስ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ የተቃጣ የመጨረሻው የፖለቲካና የካርታ መደራደሪያ? ከሁሉም በላይ ግን የዚህ ትልቅ የኃይል መዛባትን ተከትሎ የኦሮሞ ፖለቲካ ቁልፍ ተጫዋችና የለውጡ አንቀሳቃሽ የነበረው ጀዋር መሐመድ ምን አለ? የጀዋር ምላሽ የኢትዮጵያን የወደፊት የፖለቲካ አቅጣጫ እንዴት ይወስነዋል? በዛሬው ዘገባችን አሁን ያለውን ነባራዊ ሁኔታ፣ ከጀርባ ያለው ሚስጥራዊ ስምምነትና የጀዋር መሐመድን ጥልቅ ትንታኔ ዝርዝር አድርገን በስፋት የምንመለከት ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። አሁን ያለውን ነባራዊ ሁኔታ ለመረዳት ጥቂት ወደ ኋላ መመለስ ያስፈልጋል። የፕሬዝዳንት ኢሳያስ አፈወርቂ የፖለቲካ ስልት ሁልጊዜም ቢሆን የጠላቴ ጠላት ወዳጄ ነው በሚለው መርህ ላይ የተመሰረተ እንደሆነ ይታወቃል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በፌዴራል መንግስቱና በኤርትራ መካከል የተፈጠረው ክፍተት እያደገ መጥቶ አሁን ላይ ይፋዊ ውጥረት ውስጥ ገብቷል። በሌላ በኩል ደግሞ በህወሓት ውስጥ የተፈጠረው የፖለቲካ መሰንጠቅ እናም ከፌዴራል መንግስቱ ጋር ያለው ወጣ ገባ ግንኙነት ዶክተር ደብረጽዮን አዲስ አጋር እንዲፈልጉ አስገድዷቸዋል። ይህ በእንዲህ እንዳለ በአሁኑ ወቅት በአስመራና በሰሜን ኢትዮጵያ በኩል የሚሰሙ መረጃዎች እንደሚያመላክቱት ሁለቱም ወገኖች በጋራ የአደባባይ ጥምረት በመፍጠር በጠቅላይ ሚኒስትር አብይ አህመድ ላይ ያቀዱትን የተቀናጀ ጫና ማፋጠን ጀምረዋል። የዚህ ጥምረት ዋና ዋና ግቦቹ የፌዴራል መንግስቱን ማዳከምና ማግለል፣ በሰሜኑ ክፍል ጠንካራ ወታደራዊና ፖለቲካዊ ግንባር በመፍጠር የአዲስ አበባን ተጽዕኖ መቀነስ፣ ዓለም አቀፍ ትኩረትን መሳብም ይፈልጋሉ። የፌዴራል መንግስቱ በአካባቢው ላይ ያለውን የበላይነት ማክተሙን ለዓለም አቀፍ ማህበረሰብ ማሳየት፣ አዳዲስ የፖለቲካ ፍጆታዎችን መፍጠር፣ የትግራይና የኤርትራ ህዝቦች የጋራ ስጋት አለብን በሚል አጀንዳ ስር ማሰባሰብ ናቸው። ይህ እርምጃ በአዲስ አበባ የሚገኘውን ቤተ መንግስት በእጅጉ ያሰጋና አዲስ የስትራቴጂ ለውጥ እንዲደረግ ያስገድደም ሆኗል። ታዲያ ይህ የኢሳያስና የደብረጽዮን ጥምረት አዲስ አቅጣጫ በያዘበት በዚህ ወሳኝ ወቅት የኦሮሞ ነጻነት ፌዴራሊስት ኮንግረስ አመራር የሆነው ጀዋር መሐመድ የሰጠው አስተያየት የብዙዎችን ትኩረት ስቧል። ጀዋር ሁኔታውን በተመለከተ በሰጠው ጥልቅ መግለጫና ትንታኔ ሶስት ዋና ዋና ነጥቦችን አስምሮበታል። ጀዋር እንደሚያመላክተው የኢሳያስና የደብረጽዮን ጥምረት ሀገሪቱን ወደ ተሻለ ስርዓት ለማሸጋገር የተደረገ ሳይሆን በጋራ ጠላታቸው በአብይ አህመድ ላይ የተመሰረተ የህልውና ስጋት የወለደው ስምምነት ነው። ትላንት በሺዎች የሚቆጠሩ ወጣቶችን በጦርነት ያስፈጁ አካላት ዛሬ ያለምንም ይቅርታና ግልጽነት ለፖለቲካ መዳን ሲሉ መሻረካቸው በህዝብ ላይ መጫወት ነው ሲልም ይሞገታል። ጀዋር ለአሁኑ የኃይል መዛባት ዋናው ተጠያቂ የሚያደርገው የአዲስ አበባውን አስተዳደር ነው። መንግስት አካታች የፖለቲካ ውይይት ማድረግ ባለመቻሉ፣ ሁሉንም አካላት በማራቁና የሰላም ስምምነቶችን ሙሉ በሙሉ ባለመተግበሩ ምክንያትም እነዚህ አካላት እንደገና እንዲጠናከሩ እድል ሰጥቷልም ሲል በሶስተኛነት የሚያነሳው ደግሞ የጥምረት የአብይ አህመድን ስልጣን ለመፈታተን ያለመ ቢሆንም ውጤቱ ግን አጠቃላይ የኢትዮጵያን ሀገራዊ ህልውና አደጋ ላይ ሊጥል እንደሚችል ነው። አንድን ኃይል ለመጣል በሚደረግ ውድድር ሀገሪቱን ወደ ባሰ የእርስ በርስ ጦርነት የመበታተን አደጋ ውስጥ ማስገባት አይገባም ሲል ጥንቃቄም እንደሚያስፈልግ መልእክቱንም አስተላልፏል። እንግዲህ የጀዋር መሐመድን ስጋትና የኢሳያስና ደብረጽዮንን ጥምረት ስንመለከት በቀጣይ የኢትዮጵያ ፖለቲካ ወዴት ሊሄድ ይችላል ባለሙያዎች ሊሆኑ የሚችሉ ሁኔታዎችንም ያስቀምጣሉ።
የፌዴራል መንግስቱ የዚህን ጥምረት አደጋ በመገንዘብ ሁሉንም ወገኖች ጀዋርን ጨምሮ ሌሎችን የተቃዋሚ ኃይሎች ያካተተ እውነተኛና ሀገራዊ የፖለቲካ ድርድር ማድረግ ጥምረቱ ወታደራዊ መልክ የሚይዝ ከሆነ እናም የፌዴራል መንግስቱ በኃይል መልስ ለመስጠት ከተገደደ በሰሜኑ የሀገሪቱ ክፍል አዲስ እና የበለጠ አጥፊ ጦርነት ሊቀሰቀስ ይችላል። በክልሎችና በማዕከላዊ መንግስት መካከል አዳዲስ የፖለቲካ ድርድሮች ተደርገው የስልጣንና የሀብት ክፍፍሉ በድጋሚ እንዲቃኝም ይገደዳል። በአጠቃላይ የኢሳያስ አፈወርቂና የዶክተር ደብረጽዮን ገብረ ሚካኤል የፖለቲካ ጥምረት በአፍሪካ ቀንድ አዲስ የኃይል አሰላለፍ መፈጠሩን ማረጋገጫ ነው። ጀዋር መሐመድ እንዳስጠነቀቀው ግን ይህ ውጥረት በጥበብና በፖለቲካዊ ድርድር ካልተፈታ ዋጋው ለህዝቡና ለሀገሪቱ ህልውና እጅግ ከባድ ይሆናል። የአብይ አህመድ አስተዳደር ለዚህ አዲስ ምላሽ ምን አይነት ስትራቴጂ ይከተል ይሆን? ጀዋር የተናገረው ሀገራዊ መግባባት ይደረስ ይሆን ወይስ አዲስ የፖለቲካ ቀውስ ውስጥ እንገባለን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳቦቻችሁን በኮሜንት መስጫ ላይ ጻፉልን። በተያያዘው መረጃችን ደግሞ ህወሓትና የፌዴራል መንግስቱ ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉት የግዳጅ ወታደራዊ ምልመላ በመሸሽ ካላማጣ፣ ከኮረም እና ከሶስቱ የራያ አካባቢዎች የተፈናቀሉ ከ72000 በላይ ሰዎች ቆቦ ከተማ መስፈራቸው ተነግሯል። አሁንም በየቀኑ በርካታ ወጣቶችና ነዋሪዎች ወደ ከተማ እየገቡ መሆኑን ተፈናቃዮችና የአካባቢው ባለስልጣናት ይገልጻሉ። ዳግም ጦርነት በህወሓትና በፌዴራል መንግስቱ መካከል ሊቀሰቀስ ይችላል የሚል ስጋት ያላቸው እናም የህወሓትን የግዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ የሚገቡ ሰዎች ቁጥር 72000 መድረሱ በሚነገርበት በዚህ ወቅት በርካታ ወጣቶች ካላማጣና ሌሎች የሶስቱ ራያ አካባቢዎች ወደ ቆቦ ከተማ እየገቡ መሆኑ የሚነገር ሲሆን ከቀናት በፊት ወደ ቆቦ ከተማ የገቡ አንድ ነዋሪም አላማጣ ከተማ ያለው ሁኔታ እጅግ አስቸጋሪ ነው ሲሉ ይናገራሉ። በአላማጣ ላይ ያለው ሁኔታ በጣም አስቸጋሪ ስለሆነ ነው። ገፈፋ አለ፣ ዘረፋ አለ፣ ሌሊትም ድብደባ አለ። ያንን ፈርተን ወጣትን ስለሚወስዱ ለጦርነት ስለሚያውቁ ልጆቹ ያንን ፈርተን በረሃ ለበረሃ ገብተን ነው ቆቦ። በእርግጥ ቆቦ ከገባን ቀናት ተቆጥረዋል። አንዳንድ ጓደኞቼ ደግሞ መቋቋም ስላልቻሉ ወደ አዲስ አበባም ወደ ወልዲያም ሄደዋል። ከአላማጣና ሌሎች ከተሞች መውጣት በዚህ ጊዜ ፈታኝ መሆኑን የሚናገሩት ወጣትም በመንገድ ላይ የምትያዝ ከሆነ ወደ ወታደራዊ ማጎሪያዎች ተወሰዳለ ሲልም ይናገራል። ከሰሞኑ በርካታ የማህበረሰብ ክፍል ከአላማጣ ከተማ መውጣታቸውን የሚናገሩት የተፈናቃዮች አስተባባሪ እስካሁን በቆቦ ከተማ ለመጡ ተፈናቃዮች የሚደረግ ድጋፍ የለም በሚባል ደረጃ መሆኑን ገልጸው የረድኤት ድርጅቶች ዓላማም ግልጽ አይደለም ይላሉ። ከዚህ በፊት በተደጋጋሚ በጦርነት ምክንያት መፈናቀል ገጥሞናል የሚሉት ተፈናቃዮች ጦርነቱ አይቀሬ ከሆነ ለኛ ታላቅ ፈተና ነው ሲሉም ይደመጣሉ። የራያ አላማጣ ተፈናቃዮች በተለያዩ ቦታዎች ላይ ተበታትነው እንደሚገኙም የሚወጡ ሪፖርቶችም ያመላክታሉ። የትግራይ ህዝብ በዚህ አስከፊ ጦርነትና የግዳጅ ወታደራዊ ምልመላን በመፍራትም ወደ ተለያዩ ከተሞች መሰደዱንም ቀጥለዋል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ